አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ሁሉ ሰላም፣ ስራ፣ ኑሮ እንዴት ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰሞኑን ያየነው ነገር ምን ተሰማችሁ? እውነት እንደ ሀቅ ማለት ነው። በጣም የሚዘገንንና ልብ የሚሰብር ነገር ነው ሰሞኑን ያየነው ማለት ነው። የሰው ልጅ እኛ እኮ ሁላችንም የሰው ፍጡር ነን። ሁላችንም የሰራን ፈጣሪ ነው፣ የሰራን አላህ ነው። ሁላችንም አስለን ሙስሊም፣ ክርስቲያን፣ ሃይማኖት፣ ኦሮሞ፣ አማራ፣ ትግሬ አላለም ማለት ነው። አላህ ሲፈጥረን ማለት ነው ሁላችንንም እኩል አድርጎ ፈጥሮናል። ሁላችንም የ9 ወር ልጆች ነን። ግን እኛ ኢትዮጵያውያኖች ይሄን ያህል በሰው ልጅ ይሄን ያህል ጭካኔ ያመጣንበት ምንድን ነው? በቃ እኔ እንጃ። በጣም ነው የገረመኝ ወላሂ ለአዚም። እንዴት የሰው ነፍስ ማለት እኮ አንዲት ነፍስ እኮ ብዙ ዋጋ ታስከፍላለች ማለት ነው። እኛ እኮ አንድ ሰው አንድ ነፍስ አጠፋ ማለት ሙሉ ዓለም ነፍስ እንዳጠፋ ይቆጠራል ነው የተባለ ማለት ነው። የአንድን ነፍስ እንደዚህ እየጮኸ ለእናቴ አንድ ነኝ እያለ ግን ገስት ላይ የተቀመጣችሁት ማለት ነው የተረገማችሁ እርግማኖች ማለት ነው። እናንተ እንኳን እዛ ሁሉ አንዳችሁ ኧረ ተው ብትሉ የዛ ልጅ ነፍስ ብታተርፉ እናንተ ሙሉ የዓለምን ሕዝብ ነፍስ ነው የምታተርፉ ማለት ነው። ግን እናንተ ግና በለው ያዘው በለው አዳፍተህ ሀቃና ረደው እያላችሁ ማለት ነው። ወላሂ በጣም የሚዘገንን ልብ የሚሰብር ማለት ነው። እንዴ ምን ሆናችሁ ነው? እኛ እኮ ሁላችንም እኮ ኢትዮጵያዊ ነን። ቋንቋን የለየን እንጂ እኮ ኦሮሞ፣ አማራ አንድ ነን አይደለ? ትግሬ ሁነን አንድ ነን አይደለ? ሁላችንም እኮ እዚህ ጋር ስንጠራ ኢትዮጵያዊ ተብለን ነው የምንጠራ ማለት ነው። ግን ለምን ለምን እንደዚህ አላህን አንፈራም እንዴ? ፈጣሪያችንን አንፈራም እንዴ? አላህ እኮ እኛን ሲፈጥረን እኮ እዚህ ምድር ላይ ሲፈጥረን እንድንዋደድ፣ እንድንፋቀር፣ እንድንስማማ ነው እንጂ ወንድሙ ላይ ይሄን ታህል ካራስሉ በአሁኑ ሰዓት እንስሳ ላይ እንኳን መጣል በጣም ከባድ ነው አይደለም? ድሮ የሚገርማችሁ አባቶቻችን ዶሮ ሲያርዱ ከዶሮ ፊት ስለት አትሳሉ ይባል ነበር ማለት ነው። የሰው ልጅ ለእናቴ አንድ ነኝ ለአላህ ብላችሁ እያላችሁ ያለህን ስም እየጠራ እናንተ ግን አረዳችሁት። ያ አላህ ያ ረቢ አላህ የስራችሁን ይስጣችሁ። ወላሂ ነው አይደለም ያረዳችሁት ቀርቶ እናንተ ቁጭ ብላችሁ ገስት ላይ ቁጭ ብላችሁ በለው በኋላው በለው በፊት ወረደው እያላችሁ ደሙን እያያችሁ ቁጭ ብላችሁ የጠጣችሁ እናንተ ደም ጠጪዎች ማለት ነው። ወንድማችሁ አይደል እንዴ? መወለድ እኮ ቋንቋ ነው። ስጋችሁ ቢሆን ያንሰፈሰፋችሁ ነበር ማለት ነው። ግን መወለድ ቋንቋ ነው። ልንገራችሁ፣ ለሚያዝን ሰው ለሚያስብ ሰው ግን መወለድ ቋንቋ ነው እንዴ። አረ ተው ግን ተው እንደው በሰው ሀገር ላይ በረሃ እየተቃጠላችሁ በረሃ እንደዚህ እየተቃጠልን በሰው ሀገር ላይ ምን አለበት ሰርተን ተለውጠን ሀገራችን ብንገባ ባትገዳደሉስ? እስኪ አሁን በባለፈው እዚህ ጋር መኮረና ና ብሎ ጠርቶ ወንድሙ መወለድ እኮ ቋንቋ ነው ጎበዝ። እዚህ ላይ ትልቁ ነገር እኮ ዋናው ነገር ምንድነው? መተሳሰብና እንጫወት ብሎ ጠርቶ
የሰውን ልጅ ወግቶ መግደል አስቡት እንግዲህ ማረድ፣ መውጋት፣ መግደል፣ መማታት፣ መደባደብ ወንድም እናንተ አይሰቀጥጣችሁም እንዴ? ትንሽ ነገር ትንሽ ስሜት ነገር የላችሁም እናንተ ሰው አይደላችሁም እንዴ? ነፍስ አላዛችሁም እንዴ? እንዲህ እያንጓረረ እንዲህ ድምፅ እያሰማ እንደ እንስሳ እንደ የሚታረድ እንስሳ እንደዚህ እያንጓረረ ድምፅ እያሰማ ገስት ላይ ተቀምጣችሁ ስንት ሺህ ሰው ህዝብ ተቀምጣችሁ የሰው ልጅ እንደ ከብት ይታረዳል? ኧረ እኔ እውነት ኢትዮጵያዊነቴን ጠላሁ ማለት ነው። በጣም ነው የጠላሁት ማለት ነው። እኛ ካልተሳሰብን እዚህ ጋር ማን ነው የሚያስብልን? እኛ ካልተዛዘን ማን ነው የሚያዝንልን? እውነት እኔ በጣም ነው ያመመኝ፣ ልቤን የተሰበረ ወላሂ። እዚህ ጋር ወንድሞቻችንን ከኢትዮጵያ አንጥተን እንዴት ነው ገጠር የምንልካቸው? በዚህ መሀል ይሄን እያየን እንዴት ነው አምጥተን ገጠር የምንልካቸው? አረ ተው ግን ተው፣ ወደ ራሳችን እንመለስ። ተው፣ አረ ተው ግን ፈጣሪያችንን እንፍራ። ተው፣ እውነት ሰሞኑን እውነት በጣም ነው ያመመን ማለት ነው። ሁላችንንም ማለት ነው በሰራችሁት ስራ። ግን አላህ የእጃችሁን ሰጧችሁ። እናንተ ደግሞ ከሱ በላይ ሆናችሁ አሟሟታችሁ ከፍቶ ያሳየኝ ማለት ነው። እውነት ነው የምላችሁ። ወንድማችሁን አይደል እንዲያረዳችሁት ያዘው ልቀቀው በለው፣ በዚህ በለው፣ በዛ በለው፣ ባገቱ በለው፣ በእንትኑ በለው እያላችሁ ደም እየፈሰሰ የሰው ልጅ ኧረ ተው ግን ተው፣ ወላሂ ተው። ኧረ ተው፣ አላህን አናስቆጣ። ተው፣ ፈጣሪያችንን እንፍራ። ኧረ ተው። ዛሬ እኮ እንስሳ ተከባብሮ እየኖረ እኛ ግን እንደዚህ አላግል ስለት ይዛችሁ እናንተ እኮ ወላሂ በምድር ላይ ካላችሁ ደመ ከለቦች ናችሁ ማለት ነው። በቃ ከዚህ በኋላ አንድ ሰው ማረድ ከጀመራችሁ እናንተ ሁሌም አራጅ ናችሁ። በቃ ደመ ከልብ ሆናችሁ ማለት ነው። በደም ተበከላችሁ። አያሳዝናችሁም? ወላሂ አያሳዝናችሁም? እውነት በጣም ነው ያዘንኩት እኔ ማለት ነው። እኛ ፈጣሪያችንን ካልፈራን እንዴት ነው ኑሮ የሚባለው? እንዴት ነው የሰው ልጅ እንዴት ነው መኖር የምንችለው? እስኪ ንገሩኝ። እየተገዳደልን እህቱን እየተጨካከለ አሁን ያችን ልጅ አዲስ አበባ ላይ እንደዛ አድርገው ሴቶች እንኳ ማለት ነው ቅጥቅጥ እንደ እባብ እንደዛ አድርገው የምስኪኒቱን ልጅ በእርግጫ በጥፊ። እኔ ግን ባገኛችሁ ማለት ነው እናንተ ሴቶችን ራሱ ባገኛችሁ እናንተ ሁለት ስትማቱ እናንተ እንዲሁ ናችሁ ስትመጡ እኔ እንዳላጣላችሁም ነበረ። እውነት እላችኋለሁ። ግን ለምን አስፈለገ እንዲህ አላግል እንደዚህ የምንጨካከነው? ለምንድን ነው ሀገር ራሱ መግባት አስጠላኝ። እውነት እንደዚህ ከሆነ እኔ ሀገር መግባት አልፈልግም ነው ያልኩት። ወላሂ እንዲህ ተጨካክነን መሆኑ ነው። አሁን የማንን መስኮት ልትከፍቺ የምትሄጂው? የምን መስኮት ልትከፍቺ? እሱ ነው እሱ ይገላችኋል። ከዛ ተከፍቷል አልኩሽ። ሸባኩን ክፈችው ነው የሚለው። ሸባኩ ደግሞ ቆልፎታል፣ ግን መቆለፍ የለበትም ነበር። በእንትን እኮ ተስይዟል በብሎ
ምን ነው በብሎን ውስጥ ወንፊቱ የለም እሱ በብሎን ተስዟል። ላ ወንፊቱንማ ከከፈትሽማ አላት ዝንብ ነው የሚገባብሽ። ለሐሰን እንደዚህ ጭሱ በሚኖር ሰዓት ውጥት ብሎ ይሄዳል። ኧረ ድባንስ ድባን አይገባም ነበር። አንዴፍታ ጭሱ ሲሸቀል ብቻ እንዴት ጨሰ ሁሉ ጊዜ ዋለ እኮ እንደዚህ ሁሉ ጊዜ እሱ እኮ አላየም። እንደዚህ ጭስ ጥሩ አይደለም ነው እንጂ ሲመጣ ሲያይ እንደዚህ ጥሩ አይደለም በሽተኛ ነው የሚያደርገው እኮ ያንን ያስያዘችው እኮ ያኔ ድባን ይገባል ብላ ነው ማለት በብረት ያስያዘችው። ሰው እየከፈተ ሲበላበት ተፍልል መሆን የለበትም። ለምን እኛ እየታፈነን ነው ላይ ጣይ ላይ ምን አየሽ ብለሽ ነው ሴትዮ እየመጣች አይዋ ወይ ጉድ ያዝበለው ነው እንግዲህ ተያይዘን ማደራችን ነው በእኛ ተያይዘን ማደራችን ነው በእኛ እና ነው የምላችሁ። ሁላችንም አላህን እንፍራ፣ የሰው ነፍስ እናድን፣ እንተዛዘን፣ እንተሳሰብ። ተው ዛሬ ሙክሊስ ሰውንም ዝተታችሁ ለምን አንተታው ነው? አይ ቀይ ስትጠርቅ ገና እንግዲህ አንድ ብለን ልንጀምር ነው። ይሄ ልብስ መክኒሳችንን እኮ አበላሽቶት አላመጣው ብሎ እኮ ነው። አፈረኛ መጥረጊያውን ያመጣ መጥቶ ቀርሳላውን ያበጅ ይሄው ተማሙተናል። እያሰጣን እኮ ነው። ደግሞ ወጭ እንዳታሰጡ አለች። ይሄው እንግዲህ ደግሞ ጠቡ ትላለች። ቶብማ አጥባ ቶብማ ካላስ ጨርሳለች እኮ ቶብ በስ ይሄ ግማሹ ሄደ አለፈው መጣ። አዎ እንግዲህ እዚህ ጋር ምን ወደ 6 ኬስ ምን ይደረጋል? ወስደው የለም አላይ እንዳትወስዱብኝ አለች። አልፈልግም ሽታ ይመጣል። እና እንደዛ ነው እላችኋለሁ ቤተሰቦቼ። ሁላችንም አላህን እንፍራ፣ እንተዛዝ፣ እንተጋገዝ፣ ፈጣሪያችንን እንፍራ። እስኪ እንደው ተርበው ከበረሃ እንኳን የሚመጡ ስንት ወንድሞቻችን አሉ። እነሱም እንደው ብናበል ባገኘነው ባያቸው ታብሏቸው ታሳርፏቸው። ይሄ ነበር አጅር እንጂ ወንድምን አጋድሞ መግደል፣ ወንድሙን መግደል በሴት በምናምን ይሄ ጀግንነት አይደለም። ልንገራችሁ ማለት ነው። ይሄ ወላሂ በተለይ በሴት ልጅ የምትገሉ ወላሂ እናንተ ጀግና አይደላችሁ። ይሄ ነው እንደ ጀግንነት፣ ይሄ ነው እንደ በማንም በማትረባ ሴት 10 ወንድ በምታንጋጋ ሴት እናንተ ወንድማማቾች ስትጨካከኑ አስጠሉ። ወላሂ ማለት ነው። አላህን ፍሩ። ወላሂ በጣም ያሳዝናል። አሁን ይሄ ልጅ የገደሉ አሁን ወላሂ በጣም ነው የሚያሳዝነው ማለት ነው። ሮጦ ያልጠገበ ልጅ ስንት ጋበኛው ወላሂ ጥግብ ብለናል። እንደኛ ሀበሻ እንደዚህ ሳውዲ ምድር ላይ ወላሂ የሆነ መፍትሄ ካልመጣ እኛ አናርፍም። እውነት ነው። መጠረቅ አለብኝ እጠረጋለሁ። አብረን በዚህ ተቀበለ ግን ከባድ ነው። አንሄን አላህ ኸይሩን ነገር ይስጥልን። አላህ ያሳምርልን። ኸይሩን ይሻልን። ቤተሰብ እና ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ። ሁላችሁም እንተሳሰብ፣ እንተጋገዝ፣ እንገዳደል። አላህን ፍሩ። ወንድሞቻችሁ ላይ የምትጨክኑ አላህን ፍሩ እላችኋለሁ ቤተሰብ እና ሰላም ሁኑልኝ። ሁላችሁም ላይክ፣ ሼር፣ ኮሜንት አድርጉልኝ ማለት ነው። ጠራ ያሉ ወንድሞቻችን ያሳዝናሉ። ምን መጣብኝ እያሉ ሁሌ በእናንተ ተሰቀው የሚኖሩ